ጥምቀትን በጎንደር ምን ይደረጋል መሰላችሁ? ወርውረን መተህ ማለት ነው ዞራ ሰላም ካለች ወይ ካወራች አንድ ሺህ ብር ሽልማት ነው ሁላችሁ። አንድ ሺህ ብር ሽልማት አቤላ አልተገኘም እስካሁን አላገኘሽም። አንቺ ስማ እንዴት እንደሚያምር በስማ የሎሚው ታሪክ ከሸፈ ወርቁን ሻተስ ጠፋ። ልቤን ስንጠቀም ታረጋው የለች በቃ አጣጣመው በደም እንዳማረብህ ይላል ጥምቀትን በጎንደር ባከብር ደስ ይለኝ ነበር። እንግዲህ ጋይስ በጣም ደስ ይለኝ ነበር፣ ግን እዚሁ ነው ያለነው። ያው እዚህም እንደ ጎንደር በቃ ማክበር እንደምንም ተፍ ብለን ይቻላል። እንግዲህ ጋይስ ሞቅ ደመቅ አድርገን ጥምቀት ሲባል ምን ትዝ ይለኛል መሰላችሁ? ከዋናው ስነ ስርዓቱ ቀጥሎ ሎሚ በወረውር የምትለው ዘፈን በጣም አይምሮ ታንቃጭላለች ማለት ነው። እና ዛሬ የሆነ አሰብኩኝ በየሎሚ ገዛ አድርጌ ምናምን እስቲ እንደው እድሌን በሞከረስ አሱራ በሞከረስ እዲያ ኦኬ እና ቤት ሄዶር ጁሱን ነው እዚህ ናለ ወይ ጉዲ ከባድ ነው ጋይስ። እንግዲህ ጋይስ ዛሬ ሚኩም ትኖራለች አብራኝ ትከተላለች ማለት ነው። ተከተሉኝ እንግዲህ ጋይስ ያመጣለች ይላል ሚካ ዛሬ ሎሚ እንዳይወረወርብሽ ፍሪ 3-4 ሎሚ ቢወረወርብሽ ነው ቢወረወርብሽ አንድ ደግሞ እንዲህ ማስተዛዘኛ በዚህ ተመለሳለን ጥምቀት ሰዓት ግን እንደርሳለን ነው። በቃ ችግር የለውም። አሁን ኦልሬዲ ስለረፈድን ያ ኢትዮጵያ እንደ ኢትዮጵያዊነታችን እስቲ ሆነች እስቲ ማረሻ የጥምቀት አጋጣሚሽን ጥምቀት ብቻ በጣም ብዙ ትውስታ አለኝ። ምን አይነት እስቲ ነገር ይልሽ እሱን ካለ ወዲህ ብቻ ኧረ ይናገራል ይታዘበዋል። ጥምቀትን የሚያውቃል ምን አይነት ነገር ደርስባችሁ እንደሚችል እንግዲህ ጋይስ የሆነ ጀለሳችን አለና ልብስ እናሰፋለን ምናምን ብለን አዋተን ምናምን ነገር መላሰተ ነው ተደበረብን። ያው ሌላ ቦታ አሁን በቃ በለሽ ሸርት በቃ ባህሉ እሱ ልጅ ቆይ አሳያችኋለሁ በኋላ በደንብ ትንሽ ለስንት ነገር ሳስብሽ ስንት ነው እዛ ወርወሩን ተው ስንት ጀስት ገበያለህ ያን የሚወረወርበት በዚህ ጊዜ የለም እኮ ግን ዝም ብለን ባህሉ እናስጀምር ባየን ቁጥር ያበራን ቪዲዮ ነገር ቅርጽ ያደርግና በቃ ሰው እኮ ቤት መወርወር ተጀምሯል። እንደኛ አንተ ሎሚ ከባድ ይሁን ብቻ በየሰዓት ባየንበት ሰዓት ላይ እሬት ያደርጋል። በቃ የተወረወረበትን እዛችኛችን ላይ ደግሞ ልብስ ያዙ ምናምን ነገር ለበለጅ ላይ መወርወር ነበረባት ሰው ላይ እንደሩ በቃ መባል አለበት። በቃ አራዳ ልጆች አሁን ወደ ቦታው እንሂድ ይላል። ሰርግ ነው እንደምትሄጂ ቆይ ምንድነው ጫሜን አክሽ ያረጋት ወራና ማረጋታ ኩል ስታፍ ቀለል ብለሽ ነው ያራዳ ልጅ ዳልቃቃቃቃቃ ቀያልሽ ነው ዋው ጋይስ ወደ ስማቢ መንገድ እንደዚህ ክፍት ሆነ የቱ ታውቃለህ? ይጨራሽ ሰው የለም ጭራሽ የመገናኛ መንገድ እንደዚህ ለሊት ላይ ራሱ የሆነ ይጨናነቃል። ሲያምር ቪው ምናምን አረ በጣም እንደዚህ አጣጥም ያይቻው አላውቅም። ይሄን መንገድ ሰጋለ እስማ ስንገዛሽ ጋይስ ያራዳ ልጆች እንግዲህ ሎሚዋን ስንፍሬ ይሄ ሁሉ ምንድን ነው? እንዴ ነው ልገል ነው እንዴ? ጃማውንም ጠይቋለን፣ እንፈትናቸዋለን። እዛ ያሉት ነው ይወረውራሉ አይወረውሩም? አይወረውራሉ። ማይወረውር ይመለሳል። ማይወረው ይመለሳል። ስራ የሚያስተጓጉሉ ሰው ይመችኝ። እንካ ስልኩን ያዘሉት አይደል? አሁን እቺን አሁን እስክናረጋታለን። ይሄማ በቴስታ ነው የሚላቸው። ይሄ ያደማል። እንግዲህ ጃማው ዛሬ ሰብሰብ ብለው ሎሚዋን እስቲ ማን ይመታል ቀድሞ ቻሌንጅ አደርጋቸዋለሁ። ምን ይደረጋል መሰላችሁ? ወርውረን መተህ ማለት ነው ዞራ ሰላም ካለች ወይ ካወራች አንዳንድ ሺህ ሽልማት ነው ሁላችሁ። አንዳንድ ሺህ ሽልማት ምን ታስባለህ? በቃ ዶሚን እንካ
ወርውረህ ከተሳካልህ 1000 ብር አገኛለሁ። አንተም እንደዚህ አገኛለሁ። 2 ሎሚ ከወሰዳችሁ ደግሞ 2000 ብር ይሆናል ማለት ነው። በራሱ የሚተማመን አለ። ብሬ ነው የምትሰጠኝ ግን ያዝልኝ አሚታ ቻሌንጁ አንቺ ሰቀላግረኝ። እቺ ደግሞ መልከኛ ኮፍያዋን አድርጋ እንግዲህ 4 ሎሚ አለ ኤክስትራ ተጨማሪ ማለት ነው። ስለዚህ ይፈልጋል በራሱ ይተማመን። አንድ ይበቃችኋል። ኮንፊደንስ የለም እየጨምራለ እንዴ ተከተሉን። ያራዳ ልጅ እንግዲህ ያራዳ ልጆች መንገድ እንግዲህ ተዘጋግቶብን ወደ 1 ሰዓት ተኩል ምናምን የፈጀብን በስመ አብ ውስጥ ለውስጥ ገብተን ምናምን በቃ ዋናው ሴሬሞኒው ነገር በቃ አመለጠን ማለት ነው። ለሎሚው ግን ደርሳለች። ሎሚው ጋር ግን እንደምንም እንደርሳለን። እቺ ልጅ አለች ና ቀደም ያልኳችሁ ባለጉድ ና ቲሸርቱ ምን ሆኖ እንደሆነ ንገረን እስኪ። ተበላን ለስለስ ብለህ ተበላን አንተ ነህ በቃ እንዳደረከን ራስህ ነህ። በስመ አብ አይስ እንግዲህ ያው በዚህ ነው በኩል ነበር ታቦቱ የሚያልፈው። ያራዳ ልጆች ያው አሁን የለም በቃ ማርያም። ኧረ በስመ አብ ቀድመን በቃ መውጣት ነበረብን ከቤት። ስንት ደቂቃ ይፈጅብናል ለመድረስ? አሁን በቃ 10 ደቂቃ ምናምን ይፈጅብናል። ግን በቃ ዋናው ሴሬሞኒው ጋር አልደረሰም። ሴሬሞኒው እሱ ጋር አልደረስንም። እዛው ግን እንደርስበታለን። በስመ አብ በጣም ነው የከፋኝ ጋይስ ማርያምን። በአመት አንዴ ለሚመጣን መንገድ ዝግ ሆኖ እኛ ራሱ ክራውዱን ያስበላል። ገደለን ከአንድ ሰዓት ተኩል በፊት እዚህ ብንደርስ በስመ አብ ውይ በጣም ነው የሚያናደው ጋይስ። 10 ደቂቃ ነው የሚቀረናል። ቀኑ እንደው እዛ ስንደርስ በቃ በዘመደን እንደው ትንሽ ቢሆን አይ ገና ነው እዚህ ሰውማ እስከማታ አለ እኮ ዝም ብሎ እሱማ እስከ ጠዋት አለ እስከ ጠዋት። እንግዲህ እስካሁን አልደረስንም። ምንም ማድረግ አይቻልም። ታቦቱ አመለጠን። እኔ ባንቺ ምክንያት በማን ባንቺ ምን ላድርግሽ ምን ላድርግሽ ማርያምን ማድረግ አይቻልም። በቃ ያራዳ ልጆች ፌክ ቭሎግ እየሆነ ነው። ቭሎጋችን እየተበላሸ ነው ያላ ለምንም ጋይስ አማሙት እንደርሰናል። ለውሰጃችሁ ነው ግን የሚያምር ለራስበት አይ ማርያም ለምንም ቦታው ላይ ደርሰናል። 2 ታቦቶች ተገናኙ። ያራ ፈራሽ እንዳያቺ ቆይ ምንድን ነው እንጂ አማን ፈርተህ ነው? ቆይ እስካሁን ምንድን ነው? ቆይ ሰዓት እየጠበቅሽ ነው? ራያዝ ምንድን ነው? አቤላ አልተገኘም እስካሁን አላገኘሽም? አንቺስ ቦስ? ሴቶቹ ሊወረውሩብን ተቸገረን። ሴቶቹ ሊወረውሩብሽ? አንቺ ፊት እንድትወረውሪ እኮ ነው። አስጀምረው ብሎኝ አሁን ያው አዶንያስ ፓርቶ እኮ ምንድን ነው? አንተ ለመሬቱ ነው የምትለው? ለመሬቱ ነው እንዴ? ሰዓት እየሄደ ነው። መጥቶ ተሽኮረመሙ በቃ ምንድን እነዚህ ተናንሾች ናቸው። አንደሬጅ ናቸው። እድሜ አይተሽ ነው የምትለዩ? እስካነር መንገዱ በስመ አብ እንዴት እንደሚያምር በስመ አብ። እዚህ ጋር እየተጠቆመ ምናምን ያለው በቃ ሎሚው ምንም በቃ እንደው ተስፋም የላቸው መሰለኝ እነዚህ ልጆች እንደው በስመ አብ እንዴት እንደሚያምር ሲያምር መንገዱ ነው። በስመ አብ ለካ ሰሚ ተቀይራለች። ሚካ ተቀየረች። ደሮ ሳቃት 2 ባጃጅ 3 ፈረስ የነበረባት ነበረች። አሁን ቅርብ ጊዜ ምን አድርገዋት ነው? ቆይ ንቅለ ተከላ ነገር ያ በጣም በቃ ጸዳ ያለ እንትን ነው። በጣም እዚህ ሰፈር
ማብዛት አለብን መሰለኝ። የሎሚው ታሪክ ከሸፈ እዚህ ለምን በቃ እዚህ ምግብ ቤት ነው እየበላን ይፈልጋሉ። ከፈለጉ ወይተሮቹ አሪፍ ነው ወይተሮቹ ደግሞ እየመጠጡ አንድ ይጎርሳሉ አንድ ይመጣሉ። እያጣቀሱ በሎሚ በቃ አለበለዚያ እንደዛ ጭራሽ አይሆንም። አበላሹት እኮ ቀናችንን ጋይስ። ምንድነው? ቆይ ለምንድን ያልወረወርከው? ይሄን አንድ ግራ ጎንን አግኝተህ ነበር። ያው መጠጥ በደምብ አረ ነው በቶል መጠጥ አሁን መጠጥ ለምንድን ነው ያልወረወርከው? ሻንተስ ጠፋ። ልቤን ስንጠቀም ታረፈው ይሄኔ እንደው ወይኔ ፈልጋታ ነው በቃ አጣጥመው አኝከው በደንብ በቃ እንደዚህ ነው። እንደዚህ አንተኛውስ ሳስበው ይሉኝ ለወሬ ይጠቅመኛል። ያስጨንቃል ወደን በደንብ እንዳማረብህ በደንብ መጣጣ ወንዱ ኬፕሽን አድርገሽ ምናምን ጎረምሳው ምን እናርግላችሁ? ለምንድን ነው ሴቶቹ በጣም እየወረወሩብኝ ተቸገርኩና ማለት በዙብሽ? ኧረ አውሬ ጎረምሳ እንዳማረብሽ ፍሬውን ብቻ ወጣው ና በቃ በደምብ አይን እስኪ ቀዳ ጎበዝ ዮኒ መጨረሻ ላይ መጣህ እንጂ እንደኔ እንኳን መንገድ ተዘጋባ። ቅድም እየመጠጥክ ነበር። ይሄኔ ተርፋል። የሆነ ነገር ባያችሁ ሰብስክራይብ አድርጉ ምናምን ባያችሁ እስኪ አይናፋርሽ አንቺ ሚካ እንደው ከቤት ስንት ነገር ብለን 5 ብለኸኝ ምጣጣው ራብ ነው እንጂ ባይረበህ ኖሮ ሎሚ ምጣጥ ችግር ለምን ዳለሽ በደንብ ድንገት በልተን እየወጣን ያጋጠመን ዩት በስመ አብ ምን እንደሆነ አላውቅም። ያው ለምሳሌ ያው ይገባኝ አልቻለም። ምስሉን አዩት እባካችሁ ኮሜንት ላይ አስረዱኝ። እንደው ሰብስክራይብም እየተደረገለት በስመ አብ አሁን ገና በዓሉ መሰለኝ የሆነ ውስጤ የሆነ ድባቡ መጣብኝ። በስመ አብ ይሁት በስመ አብ እንግዲህ ጋይስ ጥምቀትን እንዴት ነው? በዝረራ ማርያም ሎሚ ወረውራለሁ ብለሽ መጣጥኩ እኮ ያቅለሸለሸኝ። ከዛ እግር ጉዞ ብትወረውርበት ሰው አተ አንድ ሰው አላችሁ ብቻ በነበረ በእናታችሁ። ለማንኛውም እንግዲህ ጋይስ ይመቻችሁ። ብሎጋችን ግን ከሽፏል። ለከሸፈ ብሎግ ከሽፎ መጠጥ ነው። እኔ እንግዲህ በሙድኔም ሳያስመጥጣቸው ሎሚያቸውን ይሻላቸዋል። ለጨጓራችሁ እኮ አሪፍ እኮ ነው። ዳይጀስት ሳልበላ ቀኑን ሙሉ ሳልበላው ሎሚ መጥቼ ጭራሽ ለማረጋ ይቻላል። እንግዲህ ጋይስ ሰብስክራይብ እየተደረገለት መቻችሁ ከሆነ በኋላ ብሎጉን እንቀጠቀጠዋለን። በሰፊው ነው የሚቀጠ በደንብ አዲስ ዩቲዩበር መተናል ያለ ያራዳ ልጅ መቻችሁ